ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ የመጣሁበት ሀሳብ ሁሌ ለራሴ የምነግረው ሀሳብ ነው። ትሞቻለሽ አዛኝ ዶክተር ትሞቻለሽ ብዙ ነገር ላይ ለራሴ የምለው ነገር ነውና ኦፍ ኮርስ አዛኝ ዶክተር እንሞታለን አይደለ? ብዙ ሳስብ፣ ብዙ ሲጨነቅ፣ ብዙ ሰባራት፣ ብዙ ስቻኮል ምናምን በቃ የሆነ አላስፈላጊ የሆኑ ነገሮች ለሁሉ ስገባው ትሞቻለሽ ነው። አዛኝ ዶክተር እንሞታለን። መሞታችንን እኮ እናውቀዋለን፣ ግን የኛ ሲሆን ሩቅ ሆኖ ነው አይደለም የሚታየን። አርቀን ነው የምናስበው ምናምንና የሆነ ጊዜ በጣም የቀርቤን የሆነ ሰው አጣሁኝ ማለት ነው። ወዳጄ ጓደኛ የሆነ ሰው በእኔ እድሜ እኩያ ያለ ሰው ብዙ ያወራነው ነገር ብዙ ተስፋ ነበረን፣ ብዙ ህልሞች ነበረን፣ እናወራ ነበርና እኔ ከወዳጆቼ ጋር በጣም ዲፕ አወራለሁኝ ምናምንና እንደ አጋጣሚ ሆነ እሱ አረፈ። በቃ ማለት አንደኛ ሰው በዚህ ልክ መቅረብ እንደሌለብኝ ተማርኩ። ምን ያህል እንደተጎዳው፣ ምን ያህል እንቅልፍ በቃ ማለት መተኛት ነው ያቃተኝ። ወደ ራሴ ለመመለስ በጣም ረጅም ጊዜ ወስዶብኝ ነበር። መሞቱን አምኖ ለመቀበል በጣም ረጅም ጊዜ ወስዶብኝ ነበር። ሁሌ እየገባው ያወራነውን ቴክስቶች አይ ነበርና በጣም ከባድ ነበር። ከዛ በኋላ ግን ለኔ በቃ ያኔ ነው የወሰንኩት ትንሽ ወደ ራሴ መመለስ ጀመር። ከዛሽ ቀን ጀምሮ እንደሚሞት ሰው ነው መኖር የጀመርኩትና ምንም ነገር ሲፈጠር ትሞቻለሽ ነው ለራሴ በቃ ኤኒዌይ የሆነ ከባድ የሆኑ ሲቹዌሽን ላይ ስገባ ከአቅም በላይ የሆኑ ነገሮች ላይ ሲሆን ነገር በጣም ሊያስጨንቀኝ ሲፈልግ ምናምን ትሞቻለሽ እላለሁኝና እንደሚሞት ሰው ስንኖር በተለይ ደግሞ ሞት ለእኛም ቅርብ እንደሆነ ሲገባል በቃ እንደምናስበው የእኛ ሞት ሩቅ እንዳልሆነ ሌሎች ሰዎችን የሆነ ቀን ቀብረን እንደምንመለሰው እኛንም የሆነ ቀን የሆኑ ሰዎች ቀብረውን እንደሚመለሱ ማሰብ በተቻለ መጠን ተረጋግተን እንድንኖር ያደርጋል አይደል? መልካም እንድንሆን ያደርጋል። ለምንወዳቸው ሰዎች ፍቅርን እንድናሳይ ያደርጋል። ዱንያን እንደ ዱንያም እንድንኖር ያደርጋል አይደለ? አንዳንዴ መሞታችንን መርሳት ይመስለኛል አላስፈላጊ የሆኑ ውጥረቶች ውስጥ የሚከተን፣ አላስፈላጊ የሆኑ ጥላቻ ውስጥ የሚከተን፣ አላስፈላጊ የሆኑ ግጭቶችን እናያለን፣ አላስፈላጊ የሆኑ ጥላቻዎችን እናያለን። በጣም ብዙ መጥፎ ነገር ነው አይደለ የምናስተናግደው የምናየው በህይወት ነው። አንዳንዴ ሁላችንም እንደሚሞት ሰው ሞት ለእኛም ሩቅ እንዳልሆነ ቀናችንን የሆነ የተጻፈልንን ቀን እንደሚጠብቅልን ብናስብ መልካም ሆነን ተረጋግተን እንኖራለንና ለኔ ከዛ ሞመንት በኋላና ከዛ ሞመንት በፊት ወዳጅን ከማጣቴ በፊትና ካጣሁት በኋላ የህይወት አመለካከቴ፣ አናኗሬ፣ አስተሳሰቤ፣ አመለካከቴ ፍጹም የተለየ ነው። በቃ ገባኝ። የኔ የሆነን ሰው ቅርቤ የሆነን ሰው ዘመዴን የሆነን ሰው ወዳጅን የሆነን ሰው ለብዙ ነገር የምጠብቀውን ሰው ብዙ ያቀድነው ነገ ብሎ ብዙ ተስፋ ያደረገውን ወጣት ልጅ በእኔ እድሜ ያለን ሰው ብድግ አድርጎ ከጎኔ ሲወስድ የሆነ ቀን ተደውሎ እሱ እኮ ሞተ ሲባል በቃ በደንብ ነው ፊል ያደረኩት። የኔም ተራ የሆነ ቀን ነው። በቃ የሆነ ቀን ከዚህ ዱንያ ብድግ ተደርጌ እወሰዳለሁኝና የመጨረሻው እስትንፋሴ ላይ ሆኜ እንዳይቆጨኝ ነው የምኖረው። ከዛን ጊዜ በኋላ የመጨረሻው እስትንፋሴ ላይ ሆኜ ነገ እንዳይጸጽተኝ፣ ያሳለፍኩት ጊዜ እንዳይጸጽተኝ፣ ያባከንኩት ጊዜ እንዳይጸጽተኝ ዛሬን በቻልኩት መጠን ሁሉ ጨርሼ ለመኖር ሰበብ ለማድረስ የምወዳቸው ሰዎች ፍቅሬን ጨርሼ ለማሳየት ለመንገር እንደዛ እየጣርኩኝ ነው ያለሁትና አሁን ላይ ላለመጸጸት ነው። ነገ የመጨረሻው አስተንፋሴ ላይ ቢሆን የማልጸጸትበትን ኑሮ ለመኖር ነው የቻልኩትን ሁሉ የማደርገውና አዛኝ ዶክተር እንሞታለን። እንደሚሞት ሰው እንኖር። ለምንወዳቸው ሰዎች ፍቅራቸውን እናሳይ። ዱንያ ላይ ያላችሁ ጊዜ በቃችሁ ቢባል የመጣንበት መንገድ ከምናደርገው ይልቅ ያላደረግነው ነው አይደል የሚቆጨን። ትላንት ላይ ትተን ይሄ የመጨረሻቸው እስትንፋስ ነው ቢባል ይሄን ባደርግ ኖሮ የምንለውን ነገር ዛሬ አድርገን ላለመጸጸት ሰበቡን ጨርሰን አድርገን ለምንወዳቸው ሰዎች ፍቅራችንን አሳይተን ዛሬያችንን ጨርሰን ኖረን ነገን ተስፋ እያደረግን ዛሬንም እየኖርን ለነገ ደግሞ ሰበቡን እያደረሰን ዛሬን ላለመጸጸት መኖር ነው። ፍቅራችንን ጨርሰን ለኛ ለሆኑ ሰዎች ፍቅራችን ለሚገባቸው ሰዎች ማሳየት ነው። ምክንያቱም ድንገት እነሱንም ብናጣ እንደምንወዳቸው ባንነግራቸው ወዳጅነታችንን ባናሳያቸው ይጸጽተናል።
እኔ አልহামዱሊላህ ጸጸት አላጋጠመኝም። እኔ በህይወቴ ለምወዳቸው ሰዎች ሰበብ አስባብ እየፈለኩ ነው እንደምወዳቸው ምነግራቸውና አዘይ እንደው ዘዴ እንሞታለን እንደሚሞት ሰው እንኖር እንደሚሞት ሰው ለራሳችን ትሞቻለሽ እኮ እያለን ስንኖር ደግሞ ከብዙ ነገር እንረጋለን። እንደሚሞት ሰው ስናስብ አላስፈላጊ ጭንቀቶችን አላስፈላጊ ሁከቶችን አላስፈላጊ የህይወት ውጣ ውረዶችን አላስፈላጊ የሆኑ ነገሮችን በጣም እንቀንሳለንና አዘይ እንደው ዘዴ እንሞታለን እንደሚሞት ሰው አላህ ያኖረንም ማለት ሪማይንድ እያደረገን የምንኖር ሰው መሞታችን ሪማይንድ እያደረገን ለራሳችን እያስታወስን ዛሬን ጨርሰን እንድንኖር አላህ ያደርገን።